አሪፍ የሆነ የስራ እድል ነው። የምሬን ነው የምላችሁ፣ አሪፍ የሆነ የስራ እድል ነው ኮፕ ማለት። ስለዚህ ይህን ደግሞ ይህን እድልህን ካልተጠቀምክበት እድል 2-3 ጊዜ አይደጋገምም። ይሄ የስራ እድል ሆኖ እያለ የስራ እድልህን የምትጠቀምበት ግን ታታሪ ሆነህ በመስራት ነው። ስለዚህ ይህንን ስራ እንጠንክር ነው። የሚያስተምር አልጠፋ፣ ስንማር አንከፍል። እኔ እኮ የሚጠናኝ ነገር እሱ ነው። እና ሲጀመር ድሃ ራሱ ሰላምታ ትክክል ነው። የምር ትክክል ነው። አሁን ለምሳሌ አሁን ወንድማችን በጻፈው ጽሁፍ አሁን ውጭ ሀገር ያሉ ቤተሰቦቻችሁን ማለት ነው ሰላም ብላችሁ ስትጠይቋቸው ትክክል ናቸው። እነሱም ገንዘብ ፈልገን ነው የሚመስላቸው እንጂ ለሰላምታ ብለን አይመስላቸው። ስላሰለቸናቸው ማለት ነው፣ ሸክም ስለሆነባቸው ገና ሰላም እህቴ እንዴት ነሽ ስትል በቃ ገንዘብ ፈልጎ ነው የምትለው። ሰላም ወንድሜ አትልም። ትክክልም ናቸው። እና ስለዚህ ራሳችንን እንቀይር፣ ራሳችንን እንቀይር፣ እንለውጥ ነው። አሁን ጥያቄ ካላችሁ እናስተናግድ። ጥያቄ ካላችሁ ወደ ጥያቄና መልስ እንገባለን። እንግዲህ ያው እውነታው ይሄ ነው። ቢመርም ቢጣፍጥም እውነታው ይሄ ነው። ዘርተን እንለወጥ ነው። ሌላ ነገር የለውም። ሁላችንም ያው እንትን ነው ተነሳሽነት እንዲሰጠን ከተኛንበት እንቅልፍ እንድንነቃ ነው። ለማስታወስ ነው። ማንኛውም ሰው ሰርቶ ማግኘት እንደሚችል ያውቃል። እኔ ለእናንተ ምክር ሰጪ የሆንኩኝ ሳይሆን ብቻ ግን ለማስታወስ ነው። አንድ ሰው አስታዋሽ የሆነን ሰው ይፈልጋል። ያስታውሰን ሰው እንፈልጋለን። እና ሰርተን እንለወጥ፣ ራሳችንን እንቀይር ነው። ያ ነገር የለውም። እና ጥያቄ ካላችሁ ላስተናግድ፣ አዳዲሶችም ካላችሁ ደግሞ መዘግባችኋለሁ፣ ስልጠና መሰጣችኋለሁ ማለት ነው። ታብታብ አድርጉ ከቻላችሁ። ኦኬ እሺ፣ ጥያቄ ካላችሁ እንዴት ነው አገባቡ? ፈንታዬ አክሴፕት ብለህ ግባ እስኪ ወንድም አለም፣ አክሴፕት ብለህ ግባ። የላኩልህን አክሴፕት አድርግ። ወይም ከዚህ ጋር ማይክራፎን አለች፣ እሷን ንኳትና ግቡ። ማይክራፎን አለች፣ እቺ ነክታችሁ ኮንፈርም ማድረግ። ኦኬ እሺ መርሀባ። ፈንታዬ ይሰማል? ይሰማል። ሰላም ነው? እንዴት ነህ? ደህና ነህ? ማነው? እግዚአብሔር ይመስገን ያለን ሁሉ ሰላም፣ እግዚአብሔር ይመስገን። እሺ፣ አዲስ ነህ? መች ነው የገባው? ያው ሳምንት ምናምን ነው። ሳምንት። ሰው ነው ያስገባህ? በራስህ ነው? ሰው ነው ያስገባኝ። ኦኬ። እና ትምህርት ገለጻ አላደረጉልህም ምን እንደምትሰራ? የለም፣ አፑን ያላኩልኝ። አፑን ክፈተው አሉኝ፣ ያልከፈትኩት። ከዛ ስለምን እንደምትሰራ ምን እንዳለ አልነገሩም? የለም። አንተ አልገባህም ሆኖ ወይስ ከነሱ ከማስረዳት ችግር? አንተ አልገባህም፣ ከፍተኸው ትተኸው ነው? እኔ ከፍቼ ነው የተውኩት፣ አልገባኝም እና ስሞክረው። እሺ፣ መርሀባ፣ አስረዳሃለሁ። እሺ፣ አሰው ይሰማሃል? ልጠይቀውና አንድ አስረዳቸው። አሰው ይሰማል? አዎ። ሰላም፣ እንዴት ነህ? አለሁልህ ወንድሜ፣ ሰላም ነው? አለን፣ ሁሉ ሰላም። ሰላም። እሺ፣ አዲስ ነው ወንድምነት? አይ እንደው ማብራሪያ እንደዚህ እየፈለግኩ እያየሁ ነው። ጥሩ ነው እየነገርከኝ ያለው ነገር፣ በጣም ጥቅም ያለው ነው እና እንዲህ አልሰማሁም ነበር፣ ግን አሁን ጥሩ መንገድ እየተነገርከኝ። እሺ፣ ፈንታዬ ካለህ ግባ ወንድምነት።
ላስረዳህ እንደ ጀማሪ ምን መስራት እንዳለብህ። ሌሎችም እስኪ አዳዲሶች ካላችሁ ከስር ጻፉልኝ። እስኪ እየተራ እንዳይሆን ካላችሁ አዳዲሶች ከስር ጻፉ። እስኪ አዲስ ነኝ በሉ። አዳዲሶች ስለ ስራ ገለጻ የምትፈልጉ ጀማሪዎች ከስራ አዲስ ነኝ እያላችሁ ጻፉልኝ ካላችሁ፣ ጀማሪዎች ካላችሁ ማለት ነው። እሺ ጀማሪ ሰው የለም ሌላ። ስለ እናንተ እሺ ገለጻ ላደርግላችሁ እንደ ጀማሪነት ምን እንደሚጠበቅባችሁና ምን መስራት እንዳለባችሁ ገለጻ አደርግላችኋለሁ ማለት ነው። ከዚህ ፕላትፎርም ላይ ልታውቁት የሚገባ ነገር እንደ መጀመሪያ ከዚህ ፕላትፎርም ላይ መጣችሁ ማንኛውም ሰው ገንዘብ ሳይሰራ አይወጣም። በጣም የስራ ጠለኝ ካልሆነ በቀር እንደ ቲክቶክ ብታላግጡ እንኳን ቢያንስ በወራችሁ በሁለት ወራችሁ የሆነ ኢንካም ታገኛላችሁ። እንደሚሰራን ሰው እንኳን ዝም ብላችሁ እያፈጠጣችሁ መስራት ባትወዱ እንኳን ማለት ነው። እንደው ከነዚህ ምናምን በኮይኖችን በመሰብሰብ ይገኛል። እና ወደ ስራው ስንገባ እንደ ጀማሪነት አንድ ሰው ወደዚህ ፕላትፎርም ሲመጣ እና አስተማሪ ኤጀንት መያዝ ግዴታው ነው። ምክንያቱም ሳይታወቅ የሚሰራ ስራ ስለሌለ የሚያሳውቅህ ኃላፊነት ወስዶ የሚያስተምርህ ደግሞ ኤጀንት ነው፣ አስተማሪ። ስለዚህ እንደ ጀማሪነት ፕላትፎርሙን መረዳት ነው በቃ ወደ ስራ እንድትገባ ማለት ነው። ፕላትፎርሙን ማወቅ የመጀመሪያ ስራ የሚሆነው። ከዛ እንደ ጀማሪ ደግሞ ከዚህ ፕላትፎርም ላይ የሚከፈለን ኮይንና ፖይንት በሚል ስም ነው። ኮይንና ፖይንት በሚል ስም። ኮይንና ፖይንት ማለት ልዩነት ዲፈረንስ አላቸው። ኮይን ማለት መገበያያ ሳንቲም ማለት ነው። መገበያያ ኮይን ማለት መገበያያ ነው። እሺ ፖይንት ማለት ደግሞ ልክ ጥሬ ገንዘብ ማለት ነው። ወደ ባንክ ዊዝድሮ አድርገን የምናወጣው ጥሬ ገንዘብ ፖይንት ይባላል። ኮይን ደግሞ መገበያያ ሳንቲም የምንገለገልበት ከዚህ ፕላትፎርም ላይ። ስለዚህ እነዛ ምን ማለት እንደሆኑ እንደ ጀማሪነት ፕላትፎርሙ ሊያስተዋውቀን ይፈልጋል። ጀማሪ ሆነን ስንመጣ በምንድን ነው የሚከፈለን፣ ሰርችስ ምንድነው ድርሻ የሚለው ጥያቄ እንዳይፈጥርብን አያቸው ከነዚህ ኮይን መሰብሰቢያ መንገዶችን አስቀመጠልን ማለት ነው። ይቺ ላኪ ቦክስ ትባላለች። የቤቱ ባለቤት ነው የሚያስቀምጣት። ታብታብ ብታረጉ አሪፍ ነው። ታብታብ አርጉ እስኪ። የቤቱ ባለቤት ነው የሚያስቀምጣት። ይችን ላኪ ቦክስ ትባላለች። ሻሞ ተሻምተህ የምትወስዳት የኮይን ማገኛ መንገድ ማለት ነው። ተሻምተህ ታሽቀዳድመህ ነው የምትወስዳት። ልክ 10 ሰከንድ ሲቀራት አንዴ ነካ አርጋት ኦፕን ዘ ቦክስ የምትለዋን ታብታብ ማድረግ ማለት ነው። ቶሎ ቶሎ እንዳይቀድም። ይችኛዋ ደግሞ እንትን ትባላለች፣ ትሬጀር ቦክስ ትባላለች። ራሱ ድርጅት ነው የሚያስቀምጣት። ለእያንዳንዱ ተጠቃሚ በውስጡ 400 ኮይን ይመድብና ያስቀምጣታል። ከዛ ኔትወርኩ አሪፍ የሆነ ሰው እንዲጠቀም 40 ይሰጠዋል። 400 ኮይን የመውሰድ እድል አለው ማለት ነው። የአዲስ የሆነ ሰው ኮይን ምን ማለት እንደሆነ መገንዘብ ስላለበት ከነዚህ ማወቅ ይችላል ማለት ነው። እንደ ጀማሪነት ወደ ዋና ስራው መግባት ስለማይችል። እሺ የሶስተኛው ኮይን ማግኛ መንገድ ለወንዶች ፓርቲ መቀመጥ ወይም አሁን ካለህበት ቦታ ላይ ለ30 ደቂቃ ቆይታ ማድረግ። ለ30 ደቂቃ ስትቆይ ትምህርት እየተማርክ እየጠየቅ እየተወያየ ከሰዎች ጋር አሪፍ የሆነ ላይፍ እያሳለፍክ ስትቀመጥ የተቀመጥክበትን ደሞዝ ይከፍልሃል። ምክንያቱም ከዚህ ጋር ስትቀመጥ ስለ ፕላትፎርሙ እየተማርክ ነው። ለምንድን ነው የተቀመጥከው? ያችን ኮይን ለመውሰድ ስትል ስለ ፕላትፎርሙም እየተረዳህ ነው። ስለ ፕላትፎርሙ ስለ ስራው ስትረዳ ደግሞ ወደ ዋናው ስራ ትገባለህ። ታርጌቱ እሱ ነው። ከዛ 200 ኮይን ትወስዳለህ። ሌላኛው ደግሞ ሰዎች ከለቀቁት ፋየርወርክ የሚባል አለ። ሰዎች ማስታወቂያ የልደታቸው ቀን የደስታቸው ወይ ሰው እንዲመጣላቸው የሚያደርጉት የሚለቁት ማስታወቂያ አለ በየቤቱ። ያን ፋየርወርክ ዊልጎ የሚል ማስታወቂያ ስትነካው ከዛ ቤት ከተለቀቀበት ቤት ይወስድሃል። 20፣ 30፣ 50፣ 100 ኮይን ይሰጥሃል። እንደ እድልህ ነው ማለት ነው። ይሄ ለጀማሪዎች የተቀመጠ ኮይን መውሰጃ መንገድ ነው። ግን እነዚህን ሰብስቤ ህይወቴ ይቀየራሉ ካልክ አይቀየርም። ይሄ እንደ ጀማሪ እንደነገርኩ እንደ ማሳያ የተቀመጠ ነው። ኮይን ምንድን ነው ስትል ኮይን ማለት ይሄ ማለት ነው ብሎ ምላሽ እየሰጠህ ነው እንጂ ወደ ዋናው ስራ እስካልገባህ ድረስ ውጤታማ መሆን አትችልም። ይሄ እንደ ጀማሪ ነው። ፕላትፎርሙን እየተረዳህ እንደው ዝም ብለህ ስራ እንዳፈታ
የተሰጠህ ወይም ማገኛ መንገድ። አንድ ሰው የቡና ቁርስ ተብሎ ልክ ፋንዱሻ ቢሰጠው ለምሳሌ ሆድ አይሞላም። ልክ ያ ማለት ነው ከነዚህ ጋር የሚሰበሰቡ ኮይኖች ማለት ሰው። ስለዚህ ከዛም 7 ቀንን ፈጀብህ 15 ቀንን ፈጀብህ። የስራ ታታሪነት ካለ ኤጀንት ስማርት ከሆነ በ7 ቀን ውስጥ ፕላትፎርሙን አንደርስታንድ ታደርገዋለህ። ከዛ በኋላ ቅድም ከጠቀስኳቸው ስራ ትገባለህ። ወይ ኤጀንት ትሆናለህ፣ ታለንት ካለ ወይ ስታር ሆስት ትሆናለህ፣ ወይ ኮይን ነጋዴ ትሆናለህ። እነዚህ ስራዎችን መርጠህ አንተ አቅምህ የሚፈቅደውን ስራ መርጠህ ትሰራለህ ማለት ነው። ከዚህ ፕላትፎርም ላይ ደስ የሚለው ነገር ሌላ ሶሻል ሚዲያ ተጠቃሚ ከሆንክ ለምሳሌ ቲክታክ ተጠቃሚ ከሆንክ ወይም ሲሉ ሰምተህ ከሆነ ከዚህ ፕላትፎርም ላይ የሚለየው ከሌሎች አልጎሪዝሞች ይህ ፕላትፎርም የሚለየው ነገር አለ። ምንድነው? አንደኛ ሁሉም ፕላትፎርሞች የሚሰሩትን አጠቃሎ ይዟል። አንደኛ እንደ ቲክታክም ነው፣ እንደ ኢንስታግራምም ነው፣ እንደ ዩቲዩብም ነው፣ እንደ ሁሉም ነገር ነው። ሁሉንም አጠቃላይ ነው አንደኛ። ሌላኛው ደግሞ ሌላ ፕላትፎርም ላይ ተመዝግበህ ስትሄድ ዌልካም የሚባል ነገር የለም። ቲክቶክ ላይ አሁን 10 ዓመት ታድራለህ እንጂ ቲክቶክ አልጎሪዝም አይከፍልህም። በገባህበት ሰዎችን ስታስገባ ምንም የሚያመጣልህ ነገር የለም። ከዚህ ፕላትፎርም ግን ጆይን ብለህ ስትገባ ሰዎችን ስትጋብዝ ለምሳሌ ሴቶች ወደዚህ ፕላትፎርም ላይ ሲመጡ ፖይንት የ7 ቀን ዌልካም አላቸው። እንኳን ደህና መጣችሁ ተብሎ አቀባበል ይደረግላቸው። ገብቶሃል? አንተም እነዛን ሰዎች ወደዚህ ስታመጣቸው ባመጣህበት ደሞዝ ይከፈልሃል። ቲክቶክን 10 ሰው ብታስከፍት ሽራፊ ሳንቲም አይሰጥህም ቲክቶክ አልጎሪዝም። ሌሎች አልጎሪዝሞች አንደኛው የሚለይበት ይሄ ነው። ሰዎች ሲመጡ የሚከፍላል፣ ስናመጣ የሚከፍለናል። ለአምጪዎቹም ለመጪዎቹ። ሌላኛው ደግሞ የሚለየው ነገር ምንድነው? የምታገኘውን ኮይን ከዚህ ጋር ኤክስቼንጅ ስታረግ ከሰዎች ጋር ልውውጥ ስትፈጽም 30% ብቻ ነው የሚቆርጠው። 30% ብቻ። ወደ ቲክቶክ ብትሄድ አሁን 65 ነው 60%ን ቲክቶክ አልጎሪዝም ጥርግ ያደርገዋል። ያም ደግሞ $100 ካልሞላህ አሁን ወደ ፔፓል ነው ማውጣት የምችለው። አሁን ቲክቶክ ላይ ወደ ውጭ ሀገር ተልኮ ምናምን እንደዚህ ብቻ በተዘዋዋሪ ነው ካን። ስለዚህ ከዚህ ፕላትፎርም ላይ ደግሞ $10 ከሞላህ ወደ ኢትዮጵያ ንግድ ባንክ ማውጣት ትችላለህ። ወደ ቴሌብር፣ አቢሲኒያ፣ ዳሽን፣ አዋሽ፣ ንብ ኢንተርናሽናል፣ ኦሮሚያ ባንክ የፈለካቸው ባንኮች አሉ። የኢትዮጵያ ውስጥ የምትገለገልባቸው ባንኮች ይሄ ድርጅት ጋር ይሰራሉ። እነሱ ማትራፊ ስለው። ስለዚህ በፈለከው ሰዓት የምታገኛትን ነገር $10 ከሞላለህ ማውጣት ትችላለህ። እሱ ከሌሎች አልጎሪዝሞች ይለየዋል። የሆነ ገደብ የሚያደርግብህ ነገር የለም። አንተ ታታሪ ከሆንክ ተጠቃሚ ነህ ማለት ነው። እና ስለዚህ ይህን ይመስላል። ፕላትፎርሙ ዘምኖ ነው የመጣው። ተማሪዎችም መሀይሞችም የሚሰሩበት የሆነ ፕላትፎርም ነው። ብቻ ታታሪነት ይጠይቃል፣ ስራ ወዳድነትን ይጠይቃል። ምክንያቱም አንድ ስራ ካልሰራህና በዛ ስራ ላይ ካለፋ ውጤታማ መሆን አችልም። በማንኛውም የስራ ዘርፍ ላይ ነጭ ካላላበህ አሪፍ የሆነ ትርፍ አታገኝም። ካላገጥክ ትርፉ የሚያላገጠ ነው የሚሆን እና እንደ መጀመሪያ ስራህ እንዳይደነጋገርህ ፕላትፎርሙን ተማር። እነዚህን ኮይኖችን እየለቃቀም ሆፕ ምንድን ነው የሚለውን ነገር እወቀው። መጀመሪያ ሰዎች ሲጠይቁ በቃ በሙሉ ልብህ መመለስ ትችላለህ እና ከዛ በኋላ ደግሞ አቅም ወደ ፈቀደው ስራ ትገባለህ ማለት ነው። ሳላንዛዛብህ ይሄን ይመስላል። ፕላትፎርሙን ተማር፣ እነዚህን ኮይኖችን ሰብስብ። ከሳምንት ከ15 ቀን በኋላ ወደ ዋና ስራ ግባ። ከዛ በኋላ ውጤታማ ትሆናለህ ማለት ነው እና ይሄን ይመስላል። ገባ ወንድምነት? ይሰማሃል ጣሰው? አዎ ጊዜና ኔትወርክ ካለ በደንብ ስራበት፣ ውጤታማ መሆን ትችላለህ። የማን ልጅ ነህ? ማን አስገባ? አላውቃትም። የሆነ ሲል እሺ ላኪ ብለኸኛል። ላኪ ቦክስ ማለት ይሄ ነው። የቤቱ ባለቤት የሚያስቀምጠው ወይም ከዚህ ቤት ያለ ሰው የሚያስቀምጠው ለሰዎች ለተጠቃሚዎች
ላሉት ሰዎች ከቤቱ ለምሳሌ 47 ሰው አለ። ለምሳሌ ከዚህ ጋር የተቀመጠው ኮይን ለ10 ሰው ደራሽ እንደሆን ሆኖ ነው የተቀመጠው። አንዴ ይችን ነካ ስታረጋት ወደ አንተ ቀረብ ትላለች፣ ሰፋ ብላ ማለት ነው። ከዛ ኦፕን ዘ